በባክቴሪያ የሚመጣው ባክቴሪያል ጋንግሪን ወይንም ጋዝ ጋንግሪን ምን በሽታ ነው? በምክንያት ይመጣል? እንዴትስ መከላከል እንችላለን? ሰላም የንቃት ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ አንድ ጤና ነክ መረጃ ይዤ ተመልሻለሁ። ዛሬ የምናየው ስለ ጋዝ ጋንግሪን ነው። ይህ እንግዲህ እጅግ አደገኛ የሆነ በሰዓታት ውስጥ ለህልፈተ ህይወት ሊዳርግ የሚችል አደገኛ በባክቴሪያ የሚመጣ በሽታ ነው። ስለዚህ በሽታ ምንነት እናያለን፣ እንዴትስ መከላከል አለብን፣ ህክምናው ምን ይመስላል የሚለውንም አብረን ያለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ጋዝ ጋንግሪን ወይንም በባክቴሪያ የሚመጣ ጋንግሪን ማለት በተለይ ሰውነታችን ላይ ያሉ ለስላሳ ቲሹ የምንላቸው አሉ። ጡንቻችን እንዲሁም ከጡንቻችን ስር የሚገኙ የተለያዩ ህዋሳት የአካላችን ክፍሎች አሉ። እነሱን የሚያጠቃና እነሱን የሚገድል እንዲሁም የተለያዩ ሰውነታችን ላይ ያሉ ሶፍት ቲሹ የሚባሉት የሚያጠፋ በሽታ ነው ጋዝ ጋንግሪን ወይም በባክቴሪያ የሚመጣው ጋንግሪን። ይህ እንግዲህ የሚመጣው ክሎስትሪዲየም ፐርቱሬንሲስ በሚባል የባክቴሪያ ዝርያ ነው። የባክቴሪያ ኦክሲጅን የማይወድ ወይም አናኤሮቢክ ከሚባሉ ኦክሲጅን በሌለበት አካባቢ መኖር የሚመርጥ የባክቴሪያ ዝርያ ነው። እንግዲህ ይሄ ባክቴሪያ ነው የሚያመነጫቸው የተለያዩ ኬሚካሎች አሉ። በተለይ የደም ህዋሳትን፣ የደም ስራችንን፣ የጡንቻ ህዋሳትን የመሳሰሉትን የሚያጠፉ እጅግ አደገኛ የሆኑ ኬሚካሎችን ያመነጫል። ይሄ ክሎስትሪዲየም ፐርቱሬንሲስ የሚባለው የባክቴሪያ ዝርያ ማለት ነው። ስለዚህ በአንድ አጋጣሚ ላይ ወደ ሰውነታችን ከገባ ይሄ እነኚህ አደገኛ የሆኑ ኬሚካሎች ስለሚያመነጭ የጡንቻ ህዋሳቶቻችን፣ የደም ህዋሳቶቻችን፣ ደም ስሮቻችንም ሊያጠፉ ይችላሉ እሱ የሚመነጫቸው ኬሚካሎች እና ምልክቶቹ በታዩ በሰዓታት ውስጥ ለሞት የሚያደርስ እጅግ አስከፊ በሽታ ነው ይሄ ጋዝ ጋንግሪን ወይም በባክቴሪያ የሚመጣ ጋዝ ጋንግሪን ማለት ነው። ምክንያቶቹን ደግሞ በምክንያት የሚመጣ ወይም መንስኤዎቹን ስናይ የመጀመሪያው መንስኤ የተለያዩ ወደ ጡንቻችን ዘለቅ ያለ ጉዳት ሊያስከትሉ የሚችሉ ነገሮች፣ ለምሳሌ አደጋዎች፣ የመኪና የተሽከርካሪ አደጋ፣ ጦርነት ላይ በተለይ በጥይት መመታት፣ በስለት መወጋት እና ጠለቅ ያለ ቁስልን ሰውነታችን ላይ ሊፈጥሩ የሚችሉ የተለያዩ አደጋዎች ይሄንን ሊያመጡ ይችላሉ። ይህን ጋዝ ጋንግሪን የሚባሉ በሽታ ሊያመጡ ይችላሉ። እንዲሁም አንዳንዴ ደግሞ ቀዶ ህክምናዎች፣ በተለይ ወደ አካባቢ የሚካሄዱ የተለያዩ ቀዶ ህክምናዎች ለዚህ ጋዝ ጋንግሪን ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ ዋነኛ ምክንያቶቹ እነኚህ ናቸው። ምልክቶቹን ደግሞ ምልክቶቹ የመጀመሪያው ጉዳቱ ባጋጠመበት ቦታ የተለያየ ህመም ነው። ህመም ይሰማናል። ማዋጋትም ሊሆን ይችላል፣ የተለያዩ መጫርም ሊሆን ይችላል። የተለያዩ ጉዳቶች ባጋጠሙ በዛ ቦታ ላይ ህመም የሚሰማ ከሆነ አንዱ ምልክት ነው። ሌላው ደግሞ ትኩሳትና ላብ ይኖራል። ሰውነታችን በሚያመነጫቸው የተለያዩ ኬሚካሎች ምክንያት ትኩሳት ይኖራል። ሌላው ደግሞ የልብ ምት መፍጠን ነው። እጅግ ፈጣን የልብ ምት ከኖርማሉ ወይም ከተለመደው የልብ ምት በጣም ፈጣን የሆነ የልብ ምት ይኖራል። ሌላው ደግሞ የቆዳ ቢጫ መሆን፣ ይሄ ጃውንዲስ ይባላል በሕክምናው። የቆዳ ቢጫ መሆን አንዱ ምልክት ነው። ሌላው ደግሞ የልብ ምት የደም ግፊት መውረድ፣ ደም ግፊት ከአካሄዱ ወይም ከትክክለኛው የደም ግፊት በጣም የወረደ የደም ግፊት። እነኚህ እንግዲህ ዋነኛ ምልክቶች ናቸው። እንዳልኳቸው ቀደም ብዬ እነኚህ ምልክቶች በታዩ በሰዓታት ውስጥ ለሞት ሊያደርስ የሚችል በሽታ ስለሆነ ይሄ ጋንግሪን እጅግ ከፍተኛ የሆነ ፈጣን የሆነ እርምጃ፣ ፈጣን የሆነ ህክምና የሚያስፈልገው በሽታ ነው ጋዝ ጋንግሪን ማለት ነው። ምክንያቱም ምልክቶቹ በታዩ በሰዓታት ውስጥ ለህልፈተ ህይወት የሚደረግ እጅግ ፈጣን በሆነ ሁኔታ እጅግ ገዳይ የሆነ በሽታ ነው ማለት ነው ጋዝ ጋንግሪን። ህክምናውስ ምን ይመስላል? ምልክቶቹን አየን፣ ህክምናውና መከላከያው ነው ያለን። ህክምናው እንግዲህ ተደጋጋሚ ቀዶ ህክምና ሊያስፈልግ ይችላል። ምክንያቱም ይሄ የተጎዳውና የሞተው በዚህ ባክቴሪያ የተጠቃው ቲሹ ወይም ጡንቻ ወይም ደም ስር ሊሆን ይችላል የአካል ክፍል መወገድ አለበት። ብዙ ጊዜ እንግዲህ እግራቸው በዚህ የተጠቃ ሰዎች እግራቸው በፍጥነት እንዲቆረጥ ይደረጋል ወይም አምፒቴሽን እንዲካሄድላቸው ይደረጋል። ምክንያቱም ያ የተስፋፋ የባክቴሪያው ከዛ ከሞተው
ህዋስ ላይ ከሞተው ቲሹ ላይ እየተስፋፋ ወደ ሌሎች የአካል ክፍሎች በመሄድ በፍጥነት ለሞት ሊዳረግ ስለሚችል የተጎዳው ቲሹ እንዲወገድ ይደረጋል። እግርም ከሆነ እጅም ከሆነ እንዲቆረጥ ይደረጋል ማለት ነው። አንደኛው እንግዲህ ይሄ ነው። ሌላው ደግሞ ሃይፐርባሪክ ኦክሲጂን ወይንም ከፍተኛ ግፊት ያለው የኦክሲጂን ህክምና ነው። እንዳልኳችሁ ይሄ ባክቴሪያ ኦክሲጂን የሚጠላ ኦክሲጂን ባለበት ቦታ ከተጋለጠ ለኦክሲጂን ከተጋለጠ በፍጥነት የሚሞት ባክቴሪያ ስለሆነ ሌላኛው ህክምና የሚሆነው ከፍተኛ ግፊት ያለውን ኦክሲጂን በመስጠት ይህን ባክቴሪያ መግደል እና ህክምናም በዛው ለዚህ በሽታ ማድረግ ነው ማለት ነው። ሌላኛው ህክምና እንግዲህ ሃይፐርባሪክ ወይንም ከፍተኛ ግፊት ያለው የኦክሲጂን ህክምና ይሆናል ማለት ነው። ስለዚህ እንግዲህ በዋነኝነት ጥቅም ላይ የሚውሉት ህክምናዎች እነኚህ የጠቀስኩላችሁ ናቸው። ሌላ ተጨማሪ ህክምናዎችም ይኖራሉ። በመድኃኒቶች ለምሳሌ የተለያዩ አንቲባዮቲኮች ወይም ጸረ ባክቴሪያ መድኃኒቶች ሊሰጡ ይችላሉ ተጨማሪ ማለት ነው። ነገር ግን ዋነኛው መፍትሄ የሚሆነው ህክምናው እንግዲህ የሚሳካው የመከላከያ ከተደረገበት ነው። መከላከያ ደግሞ ከህክምናው የበለጠ ብዙ ጊዜ ውጤታማ ነው። ስለዚህ መከላከያው የሚለውን እናያለን ማለት ነው። እንዴት መከላከል እንችላለን የሚለው የመጀመሪያው ቁስልን ማጠብ ነው። በቆሰልንበት ጉዳት በሚገጥምበት ጊዜ በፍጥነት ቁስሉን ማጠብ በተገኘው በውሃ ማለት ነው። ከተቻለ ደግሞ እንደዚህ አልኮል የመሳሰሉ ጸረ ባክቴሪያ ጸባይ ያላቸው የተለያዩ ኬሚካሎች አሉ። ቁስልን በፍጥነት ካልተገኘ ደግሞ በውሃና በሳሙና ማጠብ ያስፈልጋል በፍጥነት ማለት ነው። ሁለተኛው ደግሞ ቁስል ላይ የተለያዩ ቆሻሻዎች ካሉ እነሱን ማስወገድ ይኖርብናል። እንዳልኳችሁ ይሄ ባክቴሪያ አፈር ላይ የተለያዩ ነገሮች ላይ ሊያርፍ ስለሚችል ሊኖር ስለሚችል እና ስፖር የሚባል ስትራክቸር ስላለው ያንን ቁስል ላይ የተለያዩ ቆሻሻዎች እንዳያርፉ በማድረግ መከላከል እንችላለን። ሁለተኛው ደግሞ በቀዶ ሕክምና ጊዜ ከፍተኛ ጥንቃቄ ሊደረግ ይችላል። በተለይ ደግሞ ሆድ አካባቢ የሚደረጉ ቀዶ ሕክምናዎች ብዙ ጊዜ እነዚህ ባክቴሪያ ሊያጋለጡ ስለሚችሉ ለምሳሌ አንጀት መታጠፍ፣ ትርፍ አንጀት የመሳሰሉ በሽታዎች እንግዲህ ሆድ አካባቢ የሚደረግ ቀዶ ሕክምናን የሚያሻቸው በሽታዎች ናቸው። ስለዚህ ይህ ሕክምና በሚደረግበት ጊዜ ከሕክምናው በፊትም ጽዳት መጠበቅ ይኖርበታል፣ ከፍተኛ ጽዳት። እንዲሁም ደግሞ እነኚህ ጸረ ባክቴሪያ አንቲባዮቲኮች ሊሰጡት ይገባል ለታካሚው ከሕክምና በፊትም በሕክምና ጊዜም ከሕክምና በኋላም ለትንሽ ጊዜያት በቂ ሕክምና በቂ ጸረ ባክቴሪያ መድኃኒት ሊሰጠው ይገባል ታካሚው ከዚህ በሽታ ለመከላከል ማለት ነው። እንዲሁም ቁስል በሚያጋጥምበት ጊዜ የተለያየ መቁሰል አደጋ በሚገጥመን ጊዜ ቁስሉ አየር እንዲያገኝ ማድረግ አለብን። ምክንያቱም አየር ውስጥ ኦክሲጅን አለ እንደምናውቀው። ይህ ባክቴሪያ ደግሞ ለኦክሲጅን ከተገለጠ በፍጥነት ስለሚሞት ኦክሲጅን ስለማይወድ ወይም ኦክሲጅን ጠል ወይም አናኤሮቢክ ባክቴሪያ ስለሆነ በተሻለ መጠን በፍጥነት ኦክሲጅን እንዲያገኝ ቁስሉ የተጎዳው አካባቢ ማድረግ ይኖርብናል ማለት ነው። ይህን በማድረግ ይህንን አስከፊና በፍጥነት ገዳይ የሆነ በሽታ መከላከል እንችላለን ማለት ነው። እንግዲህ በቂ መረጃ ስለ ጋዝ ጋንግሪን ወይም በባክቴሪያ ስለሚመጣ ጋንግሪን አግኝታችኋል። በቂ መረጃ ደርሷችኋል ብዬ አስባለሁ። ቀረ ጎደለ የምትሉ ካለ ደግሞ በኮሜንት ላይ ያሳውቁኝ፣ እመለከታለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ሼር በማድረግ ለሌሎች እንዲደርስ አድርጉ። ላይክ የሚደረግ ቀጣይ ደግሞ ሌላ መረጃን ይዤ እመለሳለሁ። እስከዛው ድረስ ቸር ሰንብቱ።